ተወዳችሁ ሳደርጋችሁ ስሙኝማ ማታ 4 ሰዓት ላይ ነው ለምንድን ነው ላይቭ ገብቼ ማላደርቃቸው አልኩኝና ታስተካክዬ ፋፋልኩላችሁና ካሜራዬን ጠራርኩኝና ላይቭ ገባው 5 ደቂቃ እንኳን አልተቀመጥኩም 5 ደቂቃ ማይሆንም 4 ደቂቃ እንኳን አልተቀመጥኩም ስልክ ተደወለልኝ የቤቱ ልጅ ደወለልኝ ማለት ነው ሲደውልኝ ይሄ ደግሞ ላይቭ ሊሆን በዚህ ሰዓት ለምንድን ነው የሚደውልኝ መሽቷል ምናምን ነገር ቢያ አነሳለት ምን የሆነ ዕቃ ጠፍቶበት ነው ብዬ ሳላነሳለት ቀረው ማለት ነው ተከተከተክ ብሎ ክፍሌ መጣ ከዛ ተንኳኳ በር ሲንኳኳ ማን ነው ምናምን ነገር ላይቭ ላይ ነኝ ያስቡ ማን ነው ምናምን ስል ከፈቺ ምናምን አለኝ ከዛ ተነስቼ ከፈትኩኝ አቤት አልኩት ላይቭን ዝጊው አለኝ ከዛ ለምንድን ነው የምዘጋው ዘጊው ለምንድን ነው የምዘጋው አልዘጋም አልኩት እንዴ ለምንድን ነው የማትዘጊው አይ መናገር የምትፈልገውን ነገር መጠየቅ የምፈልገው ጠይቀኝና ሂድ ችግር የለውም አልኩት እሱ ለካ የመጣው ላይቭ ሊያዘጋኝ ነው ማለት ነው ከዛ እኔ ላይቭ ሊያዘጋሽ ነው የመጣሁት ምናምን አለኝ ከዛ በኋላ የሆነ ጭቅጭቅ ምናምን ተፈጠረ ሄደ ማለት ነው ለካ ሁሉም እኛ ቤት ሁሉም ፎሎ አድርገውኛል ማለት ነው እንዳለ ይሄን አካውንቴ እንዳለ ፎሎ አድርገውኝ ላይቭ እንዳልገባ ሙሉ ባንድ ድምጽ ከለከሉኝ ማለት ነው ማታ በጣም ነው ያዘንኩት ማርያም በጣም ተናድጄባቸዋለሁ እውነት በጣም ተናድጄባቸዋለሁኝና ተከለከልኩኝ ሌላ አዲስ አካውንት አሁን ከፈትኩ ማለት ነው አዲስ ነው ይሄ አዲስ ሚኒሽም አድርግላችሁ ሂቢታ ሚላውን ፎሎ አድርጉኝ ተወዳችሁ ሳፈቅራችሁ በምትወዱ ሰው ለምናችሁ በእናታችሁ ተወዳችሁ የምትወዱኝ በእናታችሁ ፎሎ አድርጉኝ ሂቢታ ሚላውን ፎሎ አድርጉልኝና በዛ ላይ ብቀባለሁ ያለበለዚያ በቃ ላይ ባያስገቡኝም ወይ ደግሞ ሲሙ እነሱ ስላወጡልኝ ይቀሙኛል ተወዳችሁ ይሄንን ፎሎ አድርጉ እና ማን ማድረጋችሁ ወዳችኋለሁ እሺ ፎሎ አድርጉኝ እሺ ማሮቼ እስከ ነገ እስቲ አስገርሙኝ እስቲ